በረከት ገበሬዋ አስደንጋጭ መረጃ ይዛ ወጥታለች። ስለ ቴዲ አፍሮ ማናጀርም የምትለው ነገር አለ። ኢትዮጵያ ውስጥ ከ85% በላይ የሚሆኑ እስረኞች ያለ ጥፋታቸው ነው የታሰሩት ስትል በረከት ገበሬዋም ተናግራለች። በረከት ገበሬዋ በእስር ላይ በነበረችበት ወቅት የደረሰባትን የሰብአዊ መብት ጥሰትና የፍትህ መጓደል በተመለከተ ጠንከር ያሉ መረጃዎችን በፌስቡክ አካውንቷም ይፋ አድርጋለች። በእስር ላይ እያለች በቂ ሕክምና እንድታገኝ መከልከሏንና የሕክምና ባለሙያዎቹም ለማከም ቢፈልጉ እንኳን በሆስፒታል ውስጥ ምንም አይነት መድኃኒት እንዳልነበረም ገልጻለች። ጉዳዩን ወደ ፍርድ ቤት ይዛ መቅረቧን የምትናገረው በረከት እስከ ሰበር ሰሚ ችሎት ድረስ ባደረገችው የ14 ጊዜ የፍርድ ቤት ክርክር ከሳሾች ምንም አይነት ማስረጃ ማቅረብ እንዳልቻሉና ፍርድ ቤቱ 7 ጊዜ አስገዳጅ የፍቺ ትዕዛዝ ቢሰጥም ሊፈቷት እንዳልፈቀዱም አረጋግጣለች። የቴዲ አፍሮ ማናጀር በሰላም ከተኛችበት ሆቴል ተይዛ ከእጇ ምንም ነገር ሳይገኝ ህገወጥ የጦር መሳሪያ ዝውውርና አደንዛዥ እጽ ተብላ ተከሰሳለች የምትለው በረከት ፍርድ ቤቱ ማስረጃ ስለሌላቸው ልቀቋት ቢሉም ፖሊስ ግን አንለቅም ምን ታመጣለች በሚል የህግ የበላይነት እንደተጣሰም ነው የገለጸችው። በአሁኑ ወቅት ጉዳዩን በአየርላንድ የሰብአዊ መብቶች ተሟጋችና በምክትል ጠቅላይ ሚኒስተር ቢሮ እየታየ መሆኑን የጠቆመችው በረከት ጉዳዩን ወደ ዓለም አቀፍ ፍርድ ቤት ሊያመራ እንደሚችልና በእጇ ያሉትን ጠንካራ ማስረጃዎች ለዓለም አቀፍ ጋዜጠኞች አሳልፋ እንደምትሰጥም አስታውቃለች። ጋዜጠኛ ሶፎንያስን በድብቅ ቪዲዮ የቀረጸችው ሴት ማን እንደሆነች ታውቃለች፣ እርምጃም እንወስድባታለን ሲሉ አሁን ሕክምና የተከታተለበት ያለው ቦርናጌ የአእምሮ ህሙማን ማገገሚያ ባለቤት የሆኑት ወይዘሮ ኪያ ገልጸዋል። ድርጊቱን ሲገልጹ መጀመሪያ ሶፎንያስ ካርድ ክፍል አካባቢ ነበረ። ከዛ የሆነ ሴት ትመጣለች፣ ሰላምታም ታቀርብለታለች። ከሰላምታ በኋላ ስልኳን ስታወጣ የኛ የስራ ባልደረቦች እንደማይቻል ይነግሯታል፣ ልቀርጸው ከሆነ ማለት ነው። እና ይህንን ስለነገሯት እነሱ ደግሞ ትተዋለች ብለው መቆጣጠሩን አልቀጠሉም ነበረ። እና እሱ ያውቃታል እንግዲህ የመጣችውን ሴት ማለት ነው። ስለሚያውቃት ሰላምታውን ከተለዋወጡ በኋላ በቪዲዮ ላይ የሚታየውን እያለቀሰ ያለውን ይቅርታ በድያቸዋለሁ እያለ ሰዎችን ይጠራል፣ የድርጅት ስም ይጠራል። እና ከቪዲዮ መገንዘብ እንደሚቻለውም ወይዘሮ ኪያ እንደገለጹትም ከድርጅት እንደመጣች ነው። እዛ ቪዲዮ ላይ የሚጠራቸው ግለሰቦችና ድርጅቶች አሉና ከድርጅት የመጣቸው ብሎኛል ብላለች። እና በጣም የሚያሳዝን ነው። ከዛ እሱ እያለቀሰ መናገሩን ይቀጥላል። ይህንን የተመለከቱት ማህበራዊ ድረገጽ ተጠቃሚዎች ደግሞ እንዳለ ጥሪያቸውን ሕክምና እየተከታተለበት ነው ወደ ተባለው ማዕከል ጥሪ ያደርጋሉ። በጣም ከሺህ በላይ ጥሪ ነው መጣልኝ ያሉት። በዚህም በቃ በጣም አዝኛለሁ፣ ለምን ጣጣ ውስጥ ገባሽ የሚል ሁሉ ከቤተሰብም ከወዳጆችም ጥያቄ መጥቶብኛል። መልሴ ያው አንድ ነው፣ ልጄ ቢሆን ቤተሰቤ ቢሆን የጥለው ነበረ ወይ የሚል ምላሽ ሰጥቻቸዋለሁ ብለዋል። ይህ በጣም እጅግ የሚያሳዝን ነው። እንግዲህ የተሰራው ለዛኛው ለድርጅቱ ማስታወቂያ እንዲሁም ብለው የሰሩት ነው የሚመስለው። ምክንያቱም ቤተሰቦቹን እንኳ ቢያንስ ይቅርታ እየጠየቀ ወይም ደግሞ ህዝቡን ያለበትን ሁኔታ ለማስረዳት ከሆነ ደግሞ በቃ ምስል ብቻ እሱም አይፈቀድም፣ ግን እንዲሁ ይበቃ ነበር። ለማስታወቂያ እንደሆነ የሚታወቀው የሚጠሩ ድርጅቶችና ግለሰቦች አሉ። የሚጠራ ድርጅትና ግለሰብ አለ። ለዛ ተብሎ የተሰራ እንደሆነ በጣም ያሳዝናል። እንግዲህ በሰው ህመም መነገድ በቃ ባህላችን ሆኗል። በተለይ ማህበራዊ ድረገጽ ላይ ህመምና ለቅሶ እያሳበብን ምን ያህል የገንዘብ ነገር እንደጠረረብን። በመቀጠል ደግሞ ምን አስነሳ ለዚህ ጉዳይ የዳረከው አንተነህ የሚለውን ሀሳብ በመያዝ ወደ ፍሬዘር ጣታቸውን እየጠቆሙ እሱ ላይም ብዙ ክፉ ነገር ሲናገሩ ተመልክቻለሁ። ይህም ትክክል ያልሆነ ነገር ነው። ስህተትን በስህተት ማረም አይቻልም። አዝነናል፣ አልቅሰናል። የሶፎንያስን ጉዳይ ስናይ በጣም ከፍቶናል ይላሉ። ግን ሌላ ሰው ደግሞ እንዲከፋና እንዲጎዳ ይፈልጋሉ፣ ጸጸት ውስጥ እንዲገባ ይፈልጋሉ። ይህ የሚጋጭ ሀሳብ ይመስለኛል። ምክንያቱም እሱም ፍሬዘርም ሶፎንያስ እንዲህ ይሆናል ብሎ አላሰበም። እናንተም እንደዛ ብላችሁ ማሰብ የለባችሁም ማለት ነው። እና ወደ ፍሬዘር ጥቆማ በዝቶ እሱንም ሌላ ነገር ውስጥ ሊከተው ይችላል። ይህንን ስሜት ባየ ጊዜ የጸጸት ስሜት ሊሰማው ይችላል የሚል ሀሳብ አለን እንደኛ። እናንተ ሀሳብ አስተያየቶቻችሁን ጻፍ አድርጉልን።
ይህ ነገር እንግዲህ በጣም አሳሳቢ ነው። ሰዎች ከቻናላችሁ ወይም ከድረገጻችሁ ላይ እንድታጠፉት ተጠይቋል። ይህንም በማድረግ እሱ ደህና በሚሆንበት ጊዜ እያየ እንዳይሳቀቅ ሊረዳው ይችላል የሚል ሀሳብ ተሰጥቷል። እሱን ለማሳሰብ ነው። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ጋዜጠኛ ሶፎንያስ